እንደምን ከረማችሁ የስኬት ጉዞ ቤተሰቦች። ዛሬ ይዤላችሁ የቀረብኩት ትውልደ ኢትዮጵያዊ መታወቂያ ካርድን በተመለከተ ነው። ትውልደ ኢትዮጵያዊ መታወቂያ ወይም በተለምዶ ቢጫ ካርድ ወይም የሎው ካርድ ምንድን ነው? ማን ነው የሚያስፈልገው? ጠቀሜታው ምንድን ነው? አሞላሉ ምን ይመስላል? አስፈላጊ ዶክመንቶቹስ የትኞቹ ናቸው? የሚወስድ ጊዜ ምን ያክል ነው? ትውልደ ኢትዮጵያዊ መታወቂያ የያዘ ሰው ለቤተሰብ ውስጥ እንዴት ሊያስገኝ ይችላል? የሚሉትን ዝርዝር መልሶች ይዤላችሁ ቀርቤያለሁ። የትውልደ ኢትዮጵያዊ መታወቂያ በትውልደ ኢትዮጵያውያን የሆኑና የውጭ ዜግነት ላላቸው የሚሰጥና ይህ መታወቂያ በየ5 ዓመቱ የሚታደስ የመኖሪያ ፈቃድ ሰነድ ነው። የትውልደ ኢትዮጵያዊ መታወቂያ ዋነኛ ጠቀሜታው ደግሞ ያለ ቪዛ ወደ ኢትዮጵያ የመግባትና የመውጣት መብትን የሚሰጥ ሲሆን በተጨማሪም እንደ ማንኛውም ኢትዮጵያዊ ዜጋ የሀገር ውስጥ ባለሀብት ለመሆን፣ በግል ንግድ ለመተዳደር፣ ንብረት ለማፍራት፣ ስራ የመቀጠር እድል ይሰጣል። ከዚህም በተጨማሪ የውጭ ዜጎች በዶላር የሚያገኙትን አገልግሎቶች ትውልደ ኢትዮጵያዊ መታወቂያ ያለው ግን አገልግሎቱን በብር ክፍያ ማግኘት ይችላል። የትውልደ ኢትዮጵያዊ መታወቂያ ያላቸው ወላጆች ከ18 ዓመት በታች ለሆኑ ልጆቻቸው የመኖሪያ ፈቃድ ማግኘት ይችላሉ። የትውልደ ኢትዮጵያ መታወቂያ ያለው ሰው የትዳር አጋር ትውልደ ኢትዮጵያዊ ካርድ ማግኘት የሚችል ወይም የምትችል ሲሆን በዋነኛነት የሚያቀርቡት ሰነድ የጋብቻ ሰርተፊኬትና የትዳር አጋራቸውን የትውልድ ኢትዮጵያዊ ካርድ ነው። የትውልደ ኢትዮጵያዊ ካርድ የማመልከቻ ሂደት ምን ይመስላል? ማመልከቻውን ለመሙላት በሞባይሉ ላይ ከጉግል ፕሌይ ወይም ከአፕ ስቶር ላይ ዲጂታል ኢንቪያን አፕ በመጫን ይሞላል። ወደ አፑ ከገቡ በኋላ የግል መረጃዋን እንደ ስም፣ የትውልድ ቀን፣ ስልክ ቁጥር፣ የኢሜል አድራሻ፣ ሌሎችንም አስፈላጊ መረጃዎች በማስገባት ፕሮፋይል ይሰራሉ። ከዚህ በኋላ ሌሎች መሙላት ያለባቸውን መረጃዎች በጥንቃቄ የሚጠይቁትን በሙሉ መሙላት ይኖርቦታል። ትውልደ ኢትዮጵያዊነትን ማረጋገጫ አስፈላጊ ዶክመንቶች ደግሞ ለምሳሌነት ኢትዮጵያዊ ፓስፖርት ወይም ኢትዮጵያዊነቱን የሚያረጋግጥ የልደት የምስክር ወረቀት ወይም የወላጆች የኢትዮጵያ ፓስፖርት ወይም ከዚህ ቀደም የነበሩት የቀበሌ መታወቂያ ወይም የጡረታ ደብተርና የመሳሰሉት ሊሆን ይችላል። ተጨማሪ አስፈላጊ ሰነዶች ደግሞ ዜግነት ያገኙበት አገር ፓስፖርት ለእድሳት ከ1 ዓመት በላይ ያለው ወይም ከኤክስፓየሪ ዴቱ በፊት የ1 ዓመትና ከዛ በላይ ያለው፣ በቅርብ ጊዜ የተነሱ ፓስፖርት መጠን ያላቸው ፎቶግራፎች፣ በአቅራቢያ ወደሚገኘው የጣት አሻራ የሚያነሱ ህጋዊ አካላት ጋር በመሄድ ደግሞ የጣት አሻራ የሚያስፈልጉት ሲሆን ይህን ካሟሉ በኋላ የሚፈልገውን ክፍያ በመፈጸም በዚህ መልክ ማመልከቻውን ያጠናቅቃሉ። ማመልከቻውን ሞልተው ከላኩ በኋላ ደግሞ ተጨማሪ ሰነዶች በኢሜል ሊጠየቁ ስለሚችሉ ወዲያውኑ መላክና ያቀረቡት ሰነድ የተሟላ ነው ተብሎ መታወቂያው በእጆ እስከሚገባ ድረስ ወይም በአድራሻው ተልኮሎት እስከሚያገኙ ድረስ በየቀኑ ኢሜሉን ቼክ ማድረግ ይኖርቦታል። ማመልከቻው በጥቂት ደቂቃ ተሞልቶ የሚጠናቀቅ ሲሆን በትክክል ከተሞላ ከ3 ሳምንት እስከ 1 ወር ባለው ጊዜ ውስጥ በሞሉበት አድራሻ ይላክልዎታል። ሁሉንም መረጃዎች ሲሞሉ በጥንቃቄ ይሙሉት። በተለይ የኢሜል አድራሻው የሚላክበት የቤት አድራሻው የመሳሰሉትን በጣም በጥንቃቄ ይሙሉት። ምክንያቱም ወደ ተሳሳተ የኢሜል አድራሻ ወይም ወደ ተሳሳተ የቤት አድራሻ ከሄደ እንደገና መሙላት ስለሚያስፈልግ። ተጨማሪ መረጃ፣ ወደ ኢትዮጵያ በቅርብ የመሄድ ሀሳብ ካሉት ትውልደ ኢትዮጵያዊ ካርድ ኢትዮጵያ ሲደርሱ ቢሞሉት ይመረጣል። ምክንያቱም ያልተሟሉ ነገሮች ቢኖሩ ይህንን እስከሚያሟሉ ጊዜ ድረስ ጊዜ ሊወስድ ስለሚችል ይህንን እዛው ኢትዮጵያ ሄደው ቢያደርጉት ይመረጣል። ሆኖም በቂ ጊዜ ካሉት ግን ከቤቱ ሆኖ ማመልከትና መከታተል ብዙ ድካምና ጊዜ ስለሚቀንስ እዚሁ ሆነው ማመልከቻውን ይሙሉት። ለዛሬው የትውልደ ኢትዮጵያዊ መታወቂያ ትንተናዬን እዚህ ላይ ቋጫለሁ። ወደ ኢትዮጵያ መሄድ ያሰባችሁ የትውልደ ኢትዮጵያ መታወቂያ የሌላችሁ ደግሞ ኢቪዛን በተመለከተ በሚገባ ተንትኜ የሰራሁት ቪዲዮን ብታዩት ይጠቅማችኋል። ኢቪዛ በኦንላይን ላይ የምንሞላው ሲሆን ቪዛ ኦን አራይቫል ደግሞ ልክ ኢትዮጵያ ስንደርስ የምንጠይቀውና የሚሰጠን ቪዛ ነው። ነገር ግን በኢትዮጵያ ክረምት ወቅት ወይም በአውሮፓና በአሜሪካ ደግሞ በጋ ወቅት ላይ ያው ብዙ ተጓዥ ስላለ
እዛ ብዙ ሄዳችሁ ስለምትቆሙ ቪዛ እዚሁ ይዛችሁ ብትሄዱ ብዙ ሰልፍ ከመጠበቅ ጊዜያችሁን ይቆጥብላችኋል ማለት ነው። ዛሬ ልገልጽላችሁ የምፈልገው ደግሞ አልፎ አልፎ ስለ ትራቭል ይዤላችሁ ስቀርብ እንዴት የስኬት ጉዞና ትራቭልን አገናኘሽው የሚል ጥያቄ አልፎ አልፎ ይቀርብልኛል። የስኬት ጉዞ እንግዲህ በተለያየ መልኩ ነው። በህይወታችን ጤና አለ፣ ትምህርት አለ፣ ትዳር አለ፣ ልጆች ማሳደግ አለ። ብዙ አይነት ነው ህይወታችን ውስጥ ያለው። እንግዲህ ሁሉም ቢሳካልን በሁሉም ጉዞ የተሳካ ቢሆንልን እንመርጣለን። አንዱ ደግሞ ትራቭል ማድረግ ስናስብ ጉዞአችን የተሳካ እንዲሆን ሁላችንም እንመኛለን። የሄድንበት ቦታ ደስ ብሎን ተሳክቶልን ብንመጣ ጥሩ የእረፍት ጊዜ ወይም ከቤተሰብ ጋር ቆይታ አሳልፈን ብንመጣ ማናችንም ደስ ይለናል። ስለዚህም እኔ ደግሞ ትምህርቴም ሙያዬም ከትራቭልና ቱሪዝም ጋር የሚገናኝ ሲሆን ካልዲ ትራቭል የሚባል ደግሞ ቢዝነስ አለኝ። በትራቭል ቢዝነሱ ደግሞ ከተለያዩ ካምፓኒዎች ጋር በመሆን ነው የምሰራው። ትኬት፣ የአውሮፕላን ትኬት ወደ ሀገር ቤት ወይም የተለያዩ የውጭ ሀገራት ለመሄድ ወይም እዚሁ አሜሪካ ውስጥ ደግሞ ከስቴት ወደ ስቴት ለመሄድ የአውሮፕላን የበረራ ትኬት በቅናሽ አለኝ። ሌላው ደግሞ ለ2025 የእረፍት ጊዜውን ለማሳለፍ ሆቴል ቢፈልጉ፣ መኪና መከራየት ወይም ደግሞ በክሩዝ ለትንሽ ቀን ከቤተሰብ ወይም በግሩፕ ዘና ማለት ቢፈልጉ ወይም ደግሞ ኦል ኢንክሉሲቭ የሆነ የቫኬሽን ፓኬጅ፣ ይሄም ማለት የበረራ ትኬት፣ ሆቴል፣ ትራንስፖርትን፣ ምግብን ይሄን ሁሉ የሚያጠቃልል ኢንክሉሲቭን ደግሞ በምሰራበት ጊዜ በጣም ጊዜ ወስጄ የፍላይታችሁን ሰዓታችሁን ብዙ ነገር አይቼ ነው የምሰራው። ስለዚህ ይሄም እንዳለኝ ልገልጽላችሁ ፈልጌ ነው። ሌላው ደግሞ ለምሳሌ የእረፍት ጊዜው አጭር ቢሆን ወይም የበጀት ውስንነት ቢኖር ይሄንንም ለርሶ በሚመች ሁኔታ የባለሙያ ምክርም ጭምር በታገዘ ፕላን ማድረግ እንችላለን። እንግዲህ ከዚህም የገለጽኩትም ከዚህም ውጪ ብዙ አይነት አገልግሎት አለኝ እና የስኬት ጉዞ ዩቲዩብ ተመልካቾች የካልዲ ትራቭልም ደንበኞች እንድትሆኑ ጥሬን አቀርባለሁኝ። የዛሬውን ፕሮግራም በዚሁ አጠቃልላለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ሳታደርጉ አትውጡ። እንዲሁም ላይክ፣ ኮሜንት እንድታደርጉ ጠይቃችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ክረሙልኝ።